ከክብርት ወይዘሮ አዳነች አቤቤ እጅ እግዚአብሔር በታምራት የሚሰጥሽ ሱቅ አሜን። ምን ነበር ልብሽ ውስጥ ያለው? ምሰራው ንግድ ነበር ተቀጥሬ። እኔን እግዚአብሔር በነቢይ ሄኖክ አሳፈረኝ። እናንተ እግዚአብሔር በዚህ ቤት ብዙ ነገር አድርጎልኛል። ጌታ ኢየሱስ ይባረክ። የጸጋው ባለቤት እግዚአብሔር የተባረከ ይሁን። እኔን እግዚአብሔር በነቢይ ሄኖክ አሳፈረኝ። እናንተ አሳፈረኝ ማለት ተወራርጄበት አሳፈረኝ። ኢየሱስ ለዘላለም ጌታ ነው። 2 ዓመቴ ነው ወደዚህ ቤት መምጣት ሲጀምር ጸጋ እየተካፈልኩ ይሄዳለሁኝና 2016 ግንቦት መጨረሻ አካባቢ መጣሁኝ ከሆነች ጓደኛዬ ጋር ወደዚህ ስፍራ መጣሁና ከዛ ቀን ጀምሮ መጣለሁኝና አንድ ቀን ግን እግዚአብሔርን እንዲህ አልኩት። ጌታ ሆይ አልኩት፣ እውነት የነቢይ ሄኖክ አምላክ የኔ አምላክ ከሆነ ዛሬ ተናገረኝ አልኩና መጣሁ። እግዚአብሔርን መጠየቅ ይቻላል። እውነት ከነቢይ ሄኖክ ጋር የምትሰራ ከሆነ በእኔ ህይወት አንተን ሰርተህ ማየት ፈልጋለሁ አልኩት። ኢየሱስ አሳፈረኝ። እግዚአብሔር አሳፈረኝ። እኔ የዛን ቀን መጥቼ ጥግ ላይ ነበር የቆምኩት። በቲሸርቴ ምልክት አደረገና የእግዚአብሔር ሰው ነቢይ ሄኖክ ጠራኝ። አሳፈረኝ። ጠራኝና ምንድነው ምሳሪው አለኝ። ምሰራው ምን ነበር ልብሽ ውስጥ ያለው? ምሰራው ንግድ ነበር ተቀጥሬ የአገር ባህል ሱቅ። እዚህ ከመጣ በኋላ ግንቦት መጨረሻ አስጠላኝና ተውኩት። አገር ባህል ሱቅ ላይ ተቀጥሬ ነበር ምሰራው። ሰለቸኝና ተውኩት። እዚህ ቤት ስመጣ ትቼው እዚህ ቤት እመጣለሁ፣ እጸልያለሁ፣ ጌታዬን እየጠበኩ ነው። ተውኩትኝና ምንድነው ምሰሪው አለኝና ሰው ጋር ነበር የአገር ባህል ሱቅ ምሰራው። አሁን ግን ትቼዋለሁ የእግዚአብሔር ሰው አልኩት። እግዚአብሔር በታምራት የሚሰጥሽ ሱቅ አሜን። አሁን ጌታ እንደዚህ ነው የሚለኝ። ስለ መቀጠር አይነግረኝም፣ ስለ መክፈት ይነግረኛል። የራስሽ የሆነ ነው ያየሁት። እግዚአብሔር ጊዜውን ጠብቆ አላሳፈረኝም። ታዲያ ከክብርት ወይዘሮ አዳነች አቤቤ እጅ ይሄ ብቻ አይደለም። አታታታይ ያድናል ኢየሱስ አምላክ ያለ እዚህ ቤት ባል እዚህ ቤት ያለ አምላክ የቅርብ አምላክ ነው። ተስማሙ ከዚህ ቤት መንፈስ ጋር። የነቢይ ሄኖክ አምላክ የኔ አምላክ ነው። አይቼዋለሁ ሲያኖረኝ። 2 ዓመት ሙሉ ስራ ፈትቼ ስኖር እዚህ ቤት መጥቼ 20 ብር ጥዬ ስሄድ እንዴት እንደሚያኖረኝ እግዚአብሔር አውቃለሁ። እኔ እናንተ ተነካኩ ከነቢይ ሄኖክ አምላክ ቅባት ጋር። አይቼዋለሁ፣ አኑሮኝ አየሁት። አሁን እኮ እኔ ባለሀብት ነው የምመስለው። ጌታ እኮ ነው አይና ቆሬ ሆነልኛ ለኔ። 7 ቀን ጾም ጸሎት አብሬው ከነቢይ ሄኖክ ጋር እዚህ ነበርኩኝ። እኔ እግዚአብሔር ምንጩን አፈለቀው። እናንተ ይሄው ምንጩ፣ ይሄው የተናገረው ከዋናው እጅ ተረከብኩኝ። ከዋናው እጅ እግዚአብሔር አስረከበኝ። ከዛ ልክ ነቢይ እንዲህ ሲተነብይ 5 አጋንንት ከእግሬ ስር ፈረጡ። ለአንቺ መልእክቱን እየተላለፍኩ አጋንንት እየወደቀ እግዚአብሔር ምስክሬ ነው። እግሬ ስር ወደቁ። በቃ ተነበይክልኝ፣ አሜን ብዬ ገባው። ፕሮሰሱ ተጀመረ። የዚህ ፕሮሰሱ ተጀመረ። እግዚአብሔር የተወሰኑ ሰዎችን ነው የጠራችሁ። ቢሮ ክብርት አዳነች አቤቤ ለተወሰነ ሰዎች ነው የሰጠችን። አቅፋ ቴንኪው ብላ ተረከብኩኝ። ሁለተኛ ምስክርነት አለኝ። ሌላው ደግሞ የዛሬ ዓመት አካባቢ በኃይል በልሳን እዚህ መድረክ ላይ ታገለግላለህ። በቲቪ ነው የምናየው። የ8 ዓመት ልጅ አለኝ። በልሳን ተሞልተህ እኛ ቤት ያለ ጂፒኤስ አይከፈትም። የተባረኩበት የለመለምኩበት ነውና ከፍተን እጸልያለሁኝ እና አመልካለን፣ እንጸልያለን። በኃይል በልሳን ለረጅም ደቂቃዎች ትጸልያለህ። ከልጄ ጋር ነበር። ልጄ በልሳን ተሞላ። የ8 ዓመት ልጅ የ8 ዓመት ወንድ ልጅ ነው። ይዤው እመጣለሁ። ኢየሱስ ጌታ ነው። ጌታ ምስክሬ። ዛን ቀን ብቻ መሰለ ሌሊቱን ሙሉ ሲለው አደረ። አለው በቃ አለው እሳት ነደደ አልጋው ላይ። ኢየሱስ ጌታ ነው። ጌታ ምስክሬ። የነቢይ ሄኖክ አምላክ አንተ ነህ ይሄን ያደረከው። ክብር ላንተ ይሁን። አሜን። እየቃዠ ነው ብዬ አየዋለሁ። ለካሱ ተኝቶ በልሳን ረጅም ሰዓት ባናቴ ብተከል እንደው እውነት እኮ ነው። እና አሁን ደግሞ ነብይዬ ያው እንግዲህ ቁልፉ ሱቁ መጥቷል። ባጀት ያስፈልገኛል፣ ቤት ያስፈልገኛል፣ መኪናም ያስፈልገኛል። አው በምድር ላይ ኑሮን የሚያስተካክል ቅባት የሚያስፈልጋት እጇ እንደገባ የሚያስፈልጋችሁ እጃችሁ ይግባ። የሚያስፈልጋችሁ በታምር እጃችሁ ይግባ። የጸለያችሁት እጃችሁ ይግባ። እግዚአብሔር የነገራችሁ እጃችሁ ይግባ። አንጠልጥለው እንደመጣች አንጠልጥላችሁ ነው። አሁን እዚህ በእግዚአብሔር አደባባይ የጠየቅሽውን ሁሉ አሜን በጌታ በኢየሱስ ስም ሰጥቼሻል። አሜን። ይዘሽው ግቢ። አሜን። ይሄንን ከእግዚአብሔር በታምር እንደተቀበልሽ አሜን። የሚያስፈልግሽ ሁሉ በታምር ቤቱ ይግባ። አሜን። ተሞላ። አሜን። ይሁን አለ ሆነ።